If Eritrea and Ethiopia went to war, the United States and Somalia could enter the war on Ethiopia's side. Egypt and Russia could enter the war on Eritrea's side. Kenya and Djibouti could enter the war on Ethiopia's side. Iran and North Korea could enter the war on Eritrea's side. The United Arab Emirates and Turkey could enter the war on Ethiopia's side. What do you want to become when you grow up? A politician. Why? Because my daddy said politicians sleep all day, talk plenty, and still collect money. ለማንኛቸውም ከጦርነት አደጋ እግዚአብሔር በቸርነቱ ይሰውራል። ይበቃናል። ብዙ ጦርነት ስላለን እንግዲህ ጦርነቶች የሚከሰቱት ያው ሕፃኑ ልጅ እንዳለው ሊሆን ይችላል። ወደ ዕለቱ አሳዛኝ ዜና ሳልፍ ዛሬ ጣና ሐይቅ ገዳም ላይ በደረሰ የመርከብ መጋጨት ይላል። አንዳንድ ቦታ ላይ እንግዲህ መረጃዎች እንደሚያመለክቱት ብዙ ሰዎች እንግዲህ አደጋ እንደደረሰባቸው ነው፣ እንደተጎዱ ነው እየሰማን ያለ ነው። ለተጎዱት እግዚአብሔር አምላክ በቸርነቱ መንግሥተ ሰማያትን ያዋርሳቸው፣ ለቤተሰቦቻቸው ደግሞ መጽናናትን እንመኛለን። ብዙ ኦርቶዶክሳውያን እንግዲህ እንደተጎዱ ነው መረጃዎች የሚያመለክተው። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምን ነው ማተረጋገው? አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር፣ ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቅኩትን ዋንጫ በለዋለሁ። የስ እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። እመቤቴ ማርያም አገዘችን እኮ። አሳካነው እንደሚያሳካነው ይባላል። እሰይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃትን 22 ዓመት ሙሉ በትዕግስት መጠበቅ፣ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። አሜን። እግዚአብሔር ማስተዋሉን ለሁላችንም ያድለን። በቃ ሌላ ምንም አይባልም። የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንተ ፍስሐ ይለዋል አሉ። የደስታ ሳምንት ነው፣ ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንተ ኦዲት ይለዋል። ይሄ ቀረኝ ለብኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንተ ፍዳ ይባላል አሉ። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንተ ተስፋ ይባላል። አይ አባ እንግዲህ የመንግስት ሰራተኛ መንገድ ላይ ወጥቶ መለመን ተሳቆ እንጂ እኮ ቢለምን ደስ ባለው። ለማንኛቸውም ስለ ሰሞኑ የቴዲ አፍሮ ሙዚቃን ተንተርሶ ይህ ዘፈን ኃጢአት ነው አይደለም የሚል አወዛጋቢ መልሶች ሲሰነዘሩ ቆይተዋል። ይህ ወንድማችን ግን ምን እያለ ነው? ስለ ዘፈን ኃጢአት ነው ወይስ አይደለም ነው? እስቲ ተረዱት። ምናልባት ለማስረዳት እየሞከረ ስለሆነ ስለዚህ ዘፈን በራሱ በኢሰልፍ በቁሙ ኃጢአት ሊሆን አይችልም። እንደያገባቡ መተርጎም አለበት ማለት ነው። እንዴት ኃጢአት አይሆንም መምህር? ምክንያቱም ዘፈን ከስጋ ስራዎች ተመድቧል። በጣም ጥሩ። ስለዚህ የስጋ ስራ ማለት በነገራችን ላይ የስጋ ስራ ሁሉ ኃጢአት ነው ማለት ግን አይደለም። በመሰረቱ ግን የሚገልጸው ይሄኛውን ዓለምን ነው። ምክንያቱም አሁን
መብላት የነፍስ ስራ ነው እንዴ? እንጀራ መብላት የነፍስ ስራ ነው? ወይን መጠጣት የነፍስ ስራ ነው? አይደለም፣ የስጋ ስራ ነው። ግን ኃጢአት አይደለም በልኩ እስካረከው ድረስ መብላትህንም በልኩ። ስለዚህ ዘፈን በልኩ ከሆነ ኃጢአት አይደለም ነው? በልኩ ሳይሆን በመልእክቱ እና ደግሞ እስካሁን ለምሳሌ በመልእክቱ ደግሞ ካልን ጥሩ መልእክት ያላቸው ግን እልም ያሉ የሬጌ የሶል የሮክ የምናምን ሙዚቃዎች አሉ። ቆንጆ መልእክት ያላቸው ግን እብድ የሚያረጉ ጨርቅ የሚያስጥሉ አሉና መልእክቱ ብቻ ነው ወይ እንደ መስፈርት መልእክቱ ብቻ ነው ወይ? ማበድማ ከሆነ እኮ ቅድም ያልኩት የዳዊት ታሪክ እዚህ ጋር ይመጣል። ዳዊት በታቦተ ጽዮን ፊት እያበደ ነው ሲዘፍን የነበረው ጨርቁን አውልቆ እስኪናቅ ድረስ። መልኮልኮ ሚስቱ የናቀችው ራሱ አንተ ንጉሥ ሆነ በዚህ ልክ እያበድክ እንዴት ትዘፍናለህ እኮ ነው። ራስን ክብርህን ጠብቀህ ጎርደድ እያልክ መሄድ ነበረ። ግን ኃጢአት ነው አልተባለም እኮ ኃጢአት ነው አልተባለም። አሁን እኛም እኮ ኃጢአት ያልን አይደለም። ኃጢአት የሚሆነው እያልኩኝ እኮ ነው። ኃጢአት የሚሆነው በዘፈኑ የሚስተላለፈው መልእክት ነው። በዘፈኑ የሚስተላለፈው መልእክት ልክ እስከሆነ ድረስ ኃጢአት ሊሆን አይችልም። ኃጢአት የሚሆነው ራሱ ዘፈኑ ሳይሆን በዘፈኑ የሚመጣው ኃጢአት ዝሙት ስላለ። እንደዛ ከሆነ ስለ ሀገር የሚዘፍኑ ስለ ጋራ ሸንተረር የሚዘፍኑ ስለ መተሳሰብ፣ ስለ ፍቅር፣ ስለ ይቅርታ የሚዘፍኑ ዘፋኞች ጻድቅ ናቸው ማለት ነው? ይጸድቃሉ ማለት ነው? ምክንያቱም ኃጢአት ካልሆነ በጎ ስራ እየሰሩ ነው ማለት ነው። ምንም ጥርጥር የለውም። ምንም ጥርጥር የለውም። ባይዘው ተስፋ እንቆርጥ ነበር። ነገር ግን ተስፋ እንዳንቆርጥ የሚያደርጉን ደግሞ እንደዚህ አይነት ትውልዶች በአንድ ወቅት ተሰብስበው መጥተው ሀገራቸው ላይ ብርሃናቸውን እውቀታቸውን ያፈሳሉ። ሀገራችንም ወደ ላቀ ሀያል ሀገር ትሆናለች ብለን ስለምናስብ ነው። ኢትዮጵያዊ ወጣት ምንድነው ያደረገው? ዓለምንስ እንዴት ማስደመም ቻለ? ቪዲዮውን አሁኑኑ ሼር በማድረግ ኩራታችሁን ግለጹ። ናትናኤል ጌቴነው ዘለቀ ይባላል። የ24 ዓመት ወጣት ኢትዮጵያዊ ዴቨሎፐር ሲሆን ከዓለም ዙሪያ የቀረቡ ከ10,000 በላይ ታላላቅ የቴክኖሎጂ ፕሮጀክቶችን በብቃት በመርታት እጅግ የተከበረውን የአማዞን ዌብ ሰርቪስ ግሎባል ኢኖቬሽን አዋርድ ማሸነፍ ችሏል። የፈጠረው ፕሮጀክት አይቪ የሚባል ሲሆን ምንም አይነት የኢንተርኔት ኮኔክሽን ሳይፈልግ በጣም ርካሽ በሆኑ ስልኮች ላይ በመጫን መስራት የሚችል አስደናቂ ኤአይ አስጠኝ ነው። ይህ ፈጠራ የኢንተርኔት እጥረት ባለባቸው የአፍሪካ ገጠራማ አካባቢዎች ለሚገኙ ተማሪዎች የትምህርት ብርሃን የሚሰጥ ነው ተብሏል። የአፍሪካ ተሰጥኦ እድል ሲያገኝ የት መድረስ እንደሚችል ናትናኤል በተግባር አሳይቶናል። መረጃና ደህንነት ላይ ያላችሁ ሰዎች ስንት ልጅ ከኢትዮጵያ እየወጣ እንደሆነ ታውቃላችሁ? ህጻናቶችን በየቀኑ ስንት ፍላይት ውስጥ ልጆች እንዳሉ ልክ እንደማንኛውም ኤክስፖርት እንደሚደረግ ኮሞዲቲ ልጅ እየወጣ ከሀገር እንደሆነ ታውቃላችሁ? ማንም ሰው መልስ የሚሰጥ የለም እዛ ውስጥ። እጅግ ብዙ ተስፋ የሚያስቆርጡ ነገሮች እንዳሉ ይታወቃል። ይህኛውም አንደኛው ይሆናል። ምክንያቱም ትውልዱን እንደ ዕቃ የምናስበው ከሆነ እንግዲህ የደረስንበት የአስተሳሰብ ግንዛቤ አገርን መስራት አገርን ሰርተን መኖር የማንችልበት ደረጃ ላይ እንደደረስን ነው የሚያሳየው። ኦኬ አሁን እነዚህ ባለሙያዎችን ኮሚቴ አዋቅሮ እዚህ አዲስ አበባ ውስጥ ስንት ኤጀንሲ አለ? ስንት ህፃናት ማሳደጊያ አለ? ፍርድ ቤቶች ውስጥ ስንት ልጅ ነው በቀን ስንት ኬስ ነው የሚወሰነው? እያንዳንዳችሁ ይሄ ኬስ አጠገባችሁ ሲደርስ እነማን ናቸው? እውነት ህፃናት እናት አባት ያላቸው ሰዎች ናቸው? እውነት ወላጅ ያጡ ልጆች ናቸው በጉድፈቻ እየተሰጡ ያሉት? እውነት የተቸገሩ ናቸው? እነዚህ ወላጆች ከየት ነው የሰሙት ስለ ጉድፈቻ? ይሄንን መረጃ ፈልጋለሁ። በየወሩ እየተሰበሰብን በሚኒስትር ደረጃ ሪፖርቱን እንገመግማለን። እሺ እኛ እንደዚህ ልጅ እንደ ዕቃ ከአገር እየወጣ አገር እንመራለን ብለን መቀጠል አንችልም። ይሄን እያየው ነው መቀጠል አንችልም። ይሄን ማስቆም አለብን። ፈርስት ንሳስ ኮርት ያልኩ ማለት የመጀመሪያ ደረጃ ለዳታ ያለው እናንተ ቁጥሮች በቀን ስንት ኬዝ መወሰን እንዳለበት የሆነ ሊሚቴሽን መቀመጥ አለበት። ይሄ ኢንቨስቲጌሽን እስኪያልቅ ከደረሰ አሉ። እሺ በዛ የተነሳ ኮሚቴ ተዋቀረ። ሁላችንም ወደ ስራ ገባን ማለት ነው። ሌላ የምንሰራው ስራ አቁመን አዲስ አበባ ውስጥ ስንት አዶፕሽን ኤጀንሲ አለ? ስንት ህፃናት ማሳደጊያ አለ?
እንዴት ነው የሚመጋገቡት? ህፃናቶቹ ራሱ ከየት ነው የሚገኙት? ልጆች ከየት ነው የሚላኩት? በተለይ ወደሱ እንድትገቢልኝ ይፈልጋሉ። ይሄ ነው ከዚህ በኋላ ያለው አስገራሚው ነገር። እነዚህ ልጆች ከየት ነው ማን ተገኝተው የሚሄዱት ወደ ውጭ ሀገር የሚላኩት? ይሄንን እውነት ወላጅ አልባ ናቸው። ይሄንን መስራት ስንጀምር ያየናቸው በጣም አስገራሚ ነገሮች፣ አንደኛ ኤጀንሲ፣ ለምሳሌ ኤጀንሲው በባል ስም ከሆነ ህፃናት ማሳደጊያው በሚስት ስም ነው። ድራይቨሩ ልጅ ነው። ለምን? ከዛ ልጆች ሶሻል ወርከርስ አሉ። እሺ፣ ሶሻል ወርከርስ ይቀጠሩና ይላካሉ በየገጠሩ። አይደለም አዶፕሽን እንደሆነ ስሙን ሰምተው የማያውቁ ሰዎች፣ ለምሳሌ ወላይታ ገጠር ሻንቶ ወይም ዳውሮ ታርጫ ወይም ጎፋ ውስጥ ሰላምበር ወይም መቀሌ አድዋ ላይ ወይም ኦሮሚያ ወለጋ ላይ እናቶች ስለዚህ ምንም የማያውቁበት ቦታ ነው ሶሻል ወርከሮቹ ሄደው እዛ አካባቢ ያሉ የእድር መሪዎችን፣ የአካባቢ ሊቀመንበሮችን፣ ተሰሚነት ያላቸውን ሰዎች ይዘው እንደዚህ ልጆቻችሁን አሜሪካን ሀገር አውሮፓ ብትልኳቸው እኮ ተምረው መጥተው እናንተን ይረዳቸዋል፣ ሌሎችንም ልጆች ይወስዳቸዋል፣ የእናንተም ህይወት ይቀየራል ተብለው ሰዎቹ እንድመለምሉ ተሰጥቷቸው ጨቅጭቀው አሳምነው ነው እነዚህ ልጆች የሚያመጣው።